አይ ሁሉን ብናገሩት ሆድ ባዶ ይሆናል እንደሚባለው ስለ እሱማ አለ ማለትም እኛም ብዙ ጊዜ አናወራም። ሴቶቹ ናቸው እኮ ትንሽ ነገርን ያጋናሉ። እኛ ላይ የሚያዩትን ነገር እነሱ በቃ አጋነው ያወራሉ። እኛ ግን እንደብቅላታለን ለማለት እንደዚህ አይነት ነገር ማለት ነው። አንድ ጊዜ የምሬ ነው። ለምንድን ነው የማታገናዝቡት? እንዴ ወንድ ይዞ ፊትሽ ሲመጣ የዛኔ መቁረጥ እንዴት ነው? ሴት ይዞ ሲመጣ የዛኔ ለምን ጊዜ ትሰጫለሽ? እኔ በጣም ነው የምትገርሙኝ። ወላሂ እንዴት እንደምታስቡ አላውቅም። እንዴ የኔ ባል ሴት ይዞ እኔ ጎን ሲመጣ የዛኔ በቃ ተወኝ ማለት አለብኝ ነው ማለት አለብኝ። እንዴ አፈቅረዋለሁ እሱ ጋር መጋተት ምንድን ነው? እሱ የሚያዝሽን እሺ ስትይ እቃ ነው የሚያደርግሽ። ሊያፈቅርሽ አይችልም። እንዴ የሆነ ሙጭጭ ብለን እሱ ላይ አንጋተት። በቃ እንተዋቸው፣ እንደ ፍላጎታቸው ይሁኑ፣ እኛ የምንራቃቸው። ፍቅር ነው ፍቅር ነው። ትጎጂ ይሆናል ትንሽ ቀን ብትርቂ፣ ነገር ግን አትሞችም። በፍቅር የሞተ ሰው አናውቅም። አትሞችም። ምንድነው ይሄን መላቀቅ? እንዴ ሴት ይዞ ሲመጣ አንቺ ፊት ሲጨማላለቅ ወደዛ እንደዚህ ሲል ብር ላኪልኝ ወደዛ ልክ ከአንቺ ዝም ብለሽ አፈቅርሃለሁ። እንዴ ታስጠላዋለሽ እንደዚህ ስትሆኝ ማለት ራቅ በይ። እንደዚህ አይነት ምክንያቱም እኔ አንቺን ብቻ አይደለም ባይዘው እኔ አሁን እዛ ቲክቶክ ላይ ለራሱ ሰምቻለሁ ታሪክ ሲናገሩ ስለማፈቅረው ነይ ሲለኝ እጀዛ እወጣለሁ። ከዛ ይቀበለኛል ብሬን፣ ከዛ ሰጠዋለሁ። ከዛ አሁንም እንደዛው ከዛ መጨረሻ ኢትዮጵያ ይዞባት ሄደ ብሯን 25 ሳንቲም የላትም። ከዛስ አሁንም ላይክ ካላክሽ አንቺ ሲረግጦሽ ነው የምታይቀው እንጂ በፍቅር ሲጠይቁሽ አታይቅም ምናምን ይሰርባታል። ለምንድን ነው እንደዚህ የምትሆኑት? በመጀመሪያ ያ ሰው ለእናንተ ፍላጎት ካላሳያችሁ ተውት። በቃ የዛን ነው ጊዜ መጀመሪያው ካላማረ መጨረሻ አያምርም። አንቺ አጠገቡ ያለሽ እየተጃጃለ እያየሽው ለምን እዚህ ስትመጫለሽ? እዛ የሆነ ነገራችን ለምን አስተካክላችሁ አትመጡ? አንዳንድ ጊዜ ስትርቂው ያንቺ ዋጋ ይገባዋል። በቃ አንቺ ጥሩ እየዋልሽለት እሱ ያንቺ ዋጋ አይገባውም። አንቺ ጎን ከሆንሽ ራቂውና ስትርቂው ኖ ማለት ስትችይ ብሎክ ማድረግም ልመጅበት አንዳንድ ጊዜ። ከዛ በኋላ ይለምንሻል። በዘመድሽ በምኑ አፍ በግር ብሎ አስለምኖሽ ነው አንቺ ክብርሽን አስጠብቀሽ ማውራት ያለብሽ እንጂ እሱ ገና እንደዚህ አለሽ እንደወደዋለሁ በቃ ላኪልኝ አለኝ ገንዘብ። ለምንድን ነው ገንዘብሽን የምትልኪው? እዚህ ሽንት ቤት እያጠብን አይደል የምናገኘው? በዚህ በበረሃ አይደል የምናገኘው? ለምንድን ነው የምትልኩት? ስለዚህ ገንዘብሽን ዝም ብለሽ አትላኪ። አንደኛ እዚህ ለፍተሽ ፈክተሽ ነው የምናገኘው። ሽንት ቤት አጥበን የመዲያም ልጅ መተውንም መዲያም ጮሃብን ነው ደሞዛችንን የምናገኘው። ስለዚህ ለምንድን ነው አምጡ ስላላችሁ ስለምታፈቅሯቸው ብቻ ብድግ እያደረጋችሁ የምልኩት? ተደጋገመ ይሄ ነገር በቃ ይሄን ሰሞን በዚህም በቲክቶክም በምንም ይሄ ነገር በቃ ላይክ ስለማፈቅረው ሰጠዋለሁ። ይሄ እኮ የአንቺ ገንዘብ ነው፣ እኔ ላይ መለከተኝ ይችላል። ነገር ግን እኔም ሴት ነኝ፣ እኔም ነገር ያጋጥመኝ ይችላል። የሚጠቅማቸው ሰዎች ደግሞ እዚህ ይኖራሉ። ስለዚህ ለምንድን ነው ከመጀመሪያው ሴት ይዞ አንቺ ጋር የሆነ ሴት ይዞ እኔ ቤት ሲመጣ እኔ እንቆኛል የዛኔ በቃ እኔ እንቆኛል እንደማይፈልገኝ ክብሬን የዛኔ ነው አንቺ ዝም ስትይ እንትን ያልሽው ማለት ነው። ከዛ በቃ አየሽ ምንም እንደማትይው አየሽ፣ ፈተነሽ። ከዛ በኋላ እንደፈለኩ አረጋታለች፣ ለኔ ትገዛለች አለ። ከዛ የደወለ ብር አምጪ ካልሰጠሽ ብር አላወራሽም። አያወራሻ እሱ ካላወራሽ ትሞቻለሽ እንዴ ማለት ግዴታ እሱ ማውራት አለበት አንቺ እንዴ? ራሱ ፈልጎ መሆንሽ ነው የጠፋሽው፣ መሆንሽ ነው ማታወሪ ብሎ ወንድ ልጅ ሲያጨናንቅሽ እንጂ ሴት ልጅ ለምን ዝም ትለኛለህ? ለምንድን ነው ቶሎ ማታወሪ ተብሎ እስከመቼ ነው? ወንድ ሲለመን አይወድም። ገንዘባችሁን ያዙ። ገንዘብሽ ካለሽ ነገ ጧት እሱ ቢሄድ ሌላ ሰው ይመጣል፣ እግርሽን ስሞ የሚያኖርሽ ይመጣል ማለት ገንዘብ ብርሽን ያዙ። እንዴ ለምንድን ነው ወይ ከገንዘብሽ አትሆኝ? አሁን ይሄ ሰውዬ እኮ ሰተሽው ነገ ጧት ማለት ነው ፈንጉሎሽ ነው የሚሄደው፣ አብሮሽ አይሆንም። እርግጠኛ ሆኜ የምነግርሽ። ለምን በቃ እነሱ እየተተናነሽለት ነው። ይሄን አድርጊልኝ ሲልሽ እሺ እያልሽ ነው። በቃ ውድቅድቅ እያልሽለት ነው። ስለዚህ ይንቅሻል። አንዳንድ ጊዜ ራቅ እንበላቸው። እንደዚህ የሚተውልን ሰዎች ራቅ፣ የኛ ዋጋ ይግባቸው። ከዛ ይቅርታ ይጠይቁሻል ራሱ። ለምንድን ነው የማያከብራችሁ ሰው ጋር ትኑሩ? በቃ ለእናንተ ፍላጎት የሌለው ሰው ጋር ትኑሩ። እንዴ አልበዛም? ሊሆን ስላፈቀራችሁ ብቻ አትበሉ ማሮቼ፣ የምሬን ነው። እንዴ ስንት ብልጣን ለዚህ መታችሁ ስሙ። እዚህ ቤት ስንት ታሪክ ይወራል። ቲክቶክ ላይም ሁሉም ላይም በቃ ተሳተፉ። እንደዚህ አይነት ነገር አዳምጡ። በቃ ብታፈቅሩ አንድ ሰሞን ቤታችሁን ዝግት አድርገሽ አልቅሽ። በቃ የማይሆን ሰው ጋር ከምትጃጃል ቤቴን ዘግቼ ይይ ብያለቅ አልቅሽ ይወጣልኛል።
በቃ በርኩም ምናልኩም ይወጣልኛል እንጂ እኔ የማይፈልገኝ ሰው ጋር የምሬ ነው አልኖርም። አንድ ቀን አላወራው። ለምንድን ነው ይሄን ያህል ገንዘብ እንደ እንትን ነው እንደ ቅጠል ነው እንደምንሸመጥጠው እዚህ? ከገንዘቡ በላይ ደግሞ አንቺ መጎዳት። አንድ ቃላት ሲናገርሽ አንቺ ልብሽ ይሰበራል። አንቺ አሁን ተስፋ አለሽ፣ በቃ ገንዘብሽን እየሰጠሽ ያወራሻለሽ፣ እየገዛሽው ነው።